በትግራይ ክልል በኃይል የስልጣን መዋቅሩን ተቆጣጥሮ የሚንቀሳቀሰውን የህወሓት ቡድን የሚመሩት ዶክተር ደብረጽዮን ገብረ ሚካኤል ከመቀሌ ከተማ ነዋሪዎች ጋር ባደረጉት ስብሰባ ፌዴራል መንግስቱ በትግራይ ላይ ጥሎታል ያሉትን ዘርፈ ብዙ ከበባና ክልከላዎችን ለመስበር የሚያስችሉ በስትራቴጂክ ደረጃ የሚሰሩ የታመኑ የውጭ አጋሮች አሉን ሲሉ በይፋ ተናግረዋል። ዶክተር ደብረጽዮን እነዚህን የውጭ አጋሮች ያሏቸውን አካላት በስም ከመጥቀስ የተቆጠቡ ቢሆንም ትግራይ አሁን ባለው ሁኔታ መቀጠል ስለማትችል ራስን የመከላከል አቅምን ማጠናከር ላይ ትኩረት ለማድረግ መገደዳቸውን ገልጸዋል። አክለውም የክልሉን ታጣቂ ኃይል በማጠናከር የዓለም አቀፉን ህብረተሰብ ትኩረት ማግኘት መቻላቸውን በዚሁ መድረክ ላይ አስታውቀዋል። ይህንን መግለጫ ስንፈትሸው በትግራይ ክልል ውስጥ የነበረው የውስጥ የስልጣን ፉክክር አሁን ወደ ከፋና አደገኛ ወደሆነ አዲስ ቀጠናዊ ምዕራፍ መሸጋገሩን ያሳያል። ዶክተር ደብረጽዮን የፌዴራል መንግስቱን እርምጃ ለመመከት የውጭ አጋሮች አሉን ማለታቸው በቀጠናው ላይ አዲስ የውጭ ኃይላት ጣልቃ ገብነትን የመጋበዝና የሀገሪቱን ሉዓላዊነት አደጋ ላይ የሚጥል ስልታዊ ዝግጅት መኖሩን ያመላክታል። በተለይም በአሁኑ ወቅት በአፍሪካ ቀንድ በሱዳን ጦርነትና በቀይ ባህር ዙሪያ የሀያላን ሀገራት ፍላጎትና ስልታዊ ጥምረቶች በከፍተኛ ሁኔታ እየተቀያየሩ ባሉበት አውድ ውስጥ እነዚህን አጋሮች በስም አለመጥቀስ ሆን ተብሎ የዲፕሎማሲያዊና ወታደራዊ ሚስጥራዊነትን ለመጠበቅ እንዲሁም በፌዴራል መንግስቱ ላይ የስነ ልቦና ጫና ለመፍጠር የታለመ ስልት ነው ተብሎ ይገመታል። በሌላ በኩል ታጣቂ ኃይልን በማጠናከር የዓለም አቀፉን ማህበረሰብ ትኩረት ማግኘት መቻላቸውን መግለጻቸው አሁንም በክልሉ ውስጥ ያለውን የትጥቅ አማራጭና ወታደራዊ መዋቅርን እንደ ዋነኛ የፖለቲካ መደራደሪያ መሳሪያ የመጠቀም ጽኑ ፍላጎት እንዳለ ያሳያል። ይህ አካሄድ ከዚህ ቀደም በፕሪቶሪያው የሰላም ስምምነት የተገኘውን አንጻራዊ መረጋጋት ሙሉ በሙሉ አደጋ ላይ የሚጥል ከመሆኑም በላይ በጦርነትና በከፍተኛ የኢኮኖሚ ቀውስ የዛለውን የትግራይ ህዝብ በድጋሚ ለሌላ አላስፈላጊ ወታደራዊ ግጭትና የንጹሃን ደም መፋሰስ የሚያዘጋጅ አደገኛ ቅስቀሳ መሆኑን የፖለቲካ ተንታኞች በጥብቅ ያስገነዝባሉ። ራስን የመከላከል አቅምን የማጠናከር አስፈላጊነትን በማንሳት ህዝባዊ አመኔታን ለማግኘት መሞከር የውስጥ ስልጣን ክፍፍሉንና አለመረጋጋቱን ወደ ውጭ ጠላት በማዞር የስልጣን ዕድሜን ለማራዘም የሚደረግ የተለመደ የፖለቲካ ስትራቴጂ መሆኑን ታዛቢዎች ይሞግታሉ። የአብይ አህመድ ጄኖሳይዳዊ አገዛዝ ሳይወገድ የህልውና ጥያቄያችን እንደማይመለስ ተገንዝበን አገዛዙን ለማስወገድ ለሚደረገው ትግል ዝግጁ ነን ሲሉ የሸራሮ ነዋሪዎች ገለጹ። በሸራሮ ከተማ ዘበት ለብሔራዊ ጥፋት የህልውናችን የደህንነታችንና የህዝባችን የራስ ውሳኔ መብት በአብይ አህመድ ጄኖሳይዳዊ አገዛዝ መቃብር ይረጋገጥ በሚል መሪ ሐሳብ ህዝባዊ ንቅናቄና የህዝብ ኮንፈረንስ ተካሄደ። በህዝባዊ መድረኩ ማብራሪያ የሰጡት የህወሓት ማዕከላዊ ኮሚቴ አባልና የህወሓት ፕሮፓጋንዳ ዘርፍ ኃላፊ ኢያሱ ተስፋይ የዛሬው የትግል ምዕራፍ ሁለተኛው ሆነ ሶስተኛ አማራጭ የሌለው በትግራይ ህዝብ ትግል የተመለሰው የትግራይ መንግስት ህወሓትና ሰራዊት በጋራ የደረሱበት መደምደሚያ የትግራይ ህዝብ ህልውና በአብይ አህመድ ጄኖሳይዳዊ አገዛዝ መቃብር ላይ እንደሚረጋገጥ መሆኑን ገልጸዋል። ይህንን ለማሳካት ሁሉም በትግሉ በመሰለፍ ህልውናውና የራሱን ውሳኔ መብቱን በራሱ አቅም ማረጋገጥ እንዳለበት አስገንዝበዋል። የአብይ አህመድ ጄኖሳይዳዊ አገዛዝ ሳይወገድ የህልውና ጥያቄያችን እንደማይመለስ ተገንዝበን አገዛዙን ለማስወገድ በሚደረገው ትግል ዝግጁ ነን ሲሉ የሸራሮ ነዋሪዎች ይናገራሉ። በዚህ ወሳኝ የትግል ምዕራፍ እንደ ትግራይ በጄኖሳይዳዊ አገዛዙ የህልውና አደጋ ያለባቸው የሀገር ውስጥና አጎራባች ሀገራት ጋር የሚደረገው ወዳጅነትን በማጠናከር የአገዛዙ ዕድሜ ልናሳጥረው ይገባል ሲሉም የመድረኩ ተሳታፊዎች ገልጸዋል። በዚህ ህዝባዊ ኮንፈረንስ የተለያዩ የመንግስትና የህወሓት አመራሮች፣ የሃይማኖት መሪዎችና የሸራሮ ከተማ ነዋሪዎች በከፍተኛ ወኔና ተነሳሽነት ተሳትፈዋል። ተመልካቾቻችን ለዛሬ ያዝናቸው ዜናዎች ይህንን ይመስሉ ነበር። አብራችሁን ሁኑ። ምን ተሰማችሁ? ሐሳቦቻችሁን በሐሳብ መስጫ ቦታ ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ ያድርጉ፣ ሰብስክራይብ ያድርጉ እና ለተጨማሪ ዜናዎች ደውሉን ይንኩ። እናመሰግናለን።